ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ ለየት ባለ ከስከዛሬው ለየት ባለ ኮንቴንት ነው የመጣሁት ማለት ነው። ኢትዮጵያ የ2028ን የአፍሪካን ዋንጫ ለማስተናገድ ጥያቄ አቅርባለች እና ግን ማስተናገድ ትችላለች ወይ የሚለውን እስኪ አብረን እንይ። አፍኮን ወይም የአፍሪካ ዋንጫ በአፍሪካ ካሉ ትልልቅ ስፖርቶች አንዱ ነው። ካፍ እንደሚለው ከሆነ በዓለም ላይ በቢሊዮን የሚቆጠሩ ህዝቦች ይመለከቱታል ብሎ ያስባል ማለት ነው። ኢትዮጵያም ከዚህ በፊት የአፍሪካን ዋንጫ አዘጋጅታ ታውቃለች። በ1962፣ 1968፣ 1976 አስተናግዳ ታውቃለች ማለት ነው። ከዛም ውስጥ የ1968ቱን ራሷ በልታ ታውቃለች። እንግዲህ አሁን ላይ ከ50 ዓመት በኋላ ላስተናግድ ብላ ጥያቄ አቅርባለች ማለት ነው። እዚህ ላይ ነው እንግዲህ አዲስ ነገር የምንመለከተው። ኢትዮጵያ የአፍኮን ጥያቄዋን ከማስገባቱ ጋር በተያያዘ የስፖርት መሰረተ ልማቷን ለማሻሻል ትልቅ ፕሮጀክት እያደረገች ነው። አፍኮን እንግዲህ የተለያዩ የሚፈልጋቸው ነገሮች አሉ። አንዲት ሀገር የአፍሪካ ዋንጫ ማስተናገድ ትችላለች ብሎ የሚያስቀምጥ የራሱ ሪኳየርመንቶች አሉ። ያንን ማሟላት አለባት። አሁን ላይ ኢትዮጵያ ውስጥ ያሉ ስቴዲየሞች ገና ያላለቁ ናቸው። የባህር ዳር ስቴዲየም ቢሆን ጣሪያ አልተገነባለትም። የአዲስ አበባ ስቴዲየምም አዲስ አበባም ገና ነው፣ እንደዚሁ ጣሪያም የለውም፣ ገናም ወንበሮችም አልተገጠሙለትም ማለት ነው። አፍኮን አጠቃላይ 6 ስቴዲየሞችንና 24 የመለማመጃ ሜዳዎችን ይጠይቃል። አንድን የአፍሪካ ዋንጫ ለማዘጋጀት አንድ ሀገር ለማዘጋጀት ካሰበች 6 ሜዳዎችን ወይም 6 ስቴዲየሞችን እና 24 መለማመጃ ሜዳዎችን ማዘጋጀት አለባት። ከ6 ውስጥ 2ቱ ቢያንስ ከ40 ሺህ በላይ መያዝ አለባቸው፣ የመክፈቻና የመዝጊያውን የሚያደርጉት ማለት ነው። 2ቱ ደግሞ የጥሎ ማለፍ ጨዋታዎችን የሚያዘጋጁ ቢያንስ ከ20 ሺህ በላይ ደጋፊዎችን መያዝ አለባቸው። የተቀሩት ደግሞ ከ15 ሺህ በላይ መያዝ አለባቸው ማለት ነው። ስለዚህ እነዚህን የሚያሟሉ ስቴዲየሞችን መገንባት አለበት። እነዚህ ስቴዲየሞች እንግዲህ 6ቱም ስቴዲየሞች የካፍን ሚኒመም ስታንዳርድ ያሟሉ መሆን ይገባቸዋል ማለት ነው። ካፍ የሚያስቀምጠውን እያንዳንዱ ደረጃ ከነዚህ ውስጥ እንግዲህ እስካሁን ኢትዮጵያ የሚያሟላ ያላት አሁን በቅርቡ የባህር ዳር ስቴዲየም የኢንተርናሽናል ጨዋታዎችን እንዲያስተናግድ ፍቃድ ተሰጥቶታል። ስለዚህ እሱ ነው አንድ አላት ማለት እንችላለን። ኢትዮጵያ የት ላይ ልታዘጋጅ ትችላለች? ኢትዮጵያ እንግዲህ አሁን የአዲስ አበባ ስቴዲየም አለ፣ እሱ ካለቀ አንድ እሱን እንይዛለን። ሁለተኛ የባህር ዳር ስቴዲየም አለ። ስለዚህ ሶስተኛ የቃሊቲ ስቴዲየም ቃሊቲ ላይ እየተገነባ ያለው አሁን እሱ እያለቀ ነው። ወደ 20 ሺህ ሰዎችን መያዝ ይችላል ብሎ ይታሰባል። ስለዚህ 3 ስቴዲየም ተገኘ ማለት ነው። ሌላኛው ሐዋሳ ላይ ታዘጋጅ ትችላለች፣ ድሬዳዋ ላይ እና አንድ ምናልባት 5 ደረስን አይደለ? አንደኛው ጅማ ወይ አርባ ምንጭ ይመስለኛል። አይዶ ነው ግን ከነዚህ ሁለት ውስጥ ከተሞች ላይ ጥሩ ስቴዲየም አለ የሚለውን እኔም መረጃ የለኝም። አጠቃላይ ግን 6 ስቴዲየም ያስፈልጋል ማለት ነው። ያ ብቻ ግን በቂ አይደለም። እነዚህ ስቴዲየሞች በሚገኙባቸው ቦታዎች ላይ ለምሳሌ ሐዋሳ ነው የባህር ዳር የምንጠቅስ በቂ የሆስፒታሊቲ አገልግሎት አለ ወይ? በቂ ትራንስፖርት አለ ወይ? ስለዚህ ከአዲስ አበባ ተነስቶ አንድ ደጋፊ ወደ ባህር ዳር ለመሄድ ወይም ከአዲስ አበባ ተነስቶ ወደ ሐዋሳ ለመሄድ ያለምን ችግር መሄድ ይችላል ወይ? የሴኩሪቲስ ችግር በተሟላ ሁኔታ ያለምንም ችግር የተፈለገበት ቦታ መድረስ ይችላል ወይ የሚለውም ያን ምን ያደርገዋል? ካፍ ያን ይከታተላል ወይም ይመለከታል ማለት ነው። ስለዚህ ኢትዮጵያ ያንንም ማለፍ አለባት ለማዘጋጀት። ስለዚህ እነዛ ከተሞች ምን መሆን አለባቸው ማለት ነው? ስታንዳርዳቸውን የጠበቁ ሆቴሎች ሊኖራቸው ይገባል። ከዛ በተጨማሪ ኤርፖርት ሊኖር ይገባል በዛ ከተማ ላይ። ከዛ በተጨማሪ ደግሞ እንዳልኳቸው ሴኩሪቲ ዋናውና ምንም ጥያቄ የሌለው ጉዳይ ነው ማለት ነው። ደጋፊዎች ተዘዋውሮ መመልከት ስላለባቸው። ኦኬ እሺ፣ ኢትዮጵያ ካሸነፈች ግን ምን ሊሆን ይችላል? በመጀመሪያ በርካታ የአፍሪካ ሀገራት ተመልካቾች ኢትዮጵያን በቀጥታ ያሉ፣ ይሄም ቱሪዝሙ በጣም ይጨምራል። የሆቴሎች፣ ሬስቶራንቶች እና መጓጓዣ የትራንስፖርት አገልግሎት በእጥፍ
አገልግሎታቸውን በጥፍ ማሳደግ ይችላሉ ወይም ብዙ ተጠቃሚዎችን ያገኛሉ ማለት ነው። እና ከተሞቹ ለውድድር እንዲዘጋጁ የሚያደርገው ኢንቨስትመንት ከውድድሩ በኋላ ራሱ በጣም እያደገና ተፈላጊነታቸውም እየጨመረ ሊሄድ ይችላል። እናንተስ ምን ታስባላችሁ? እውነት ኢትዮጵያ የ2028 የአፍሪካ ዋንጫ ማዘጋጀት ትችላለች ብላችሁ ታስባላችሁ? ስቴዲየሞቹ ቢያልቅ ራሱ የሴኩሪቲው እና የጸጥታው ጉዳይ እንዴት ነው? እስከ 2028 ሙሉ በሙሉ መንግስት ከበር ላይ ያደረገውና ሰላሙን ሊያስጠብቅ ይችላል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስፍሩልን። ቪዲዮ ተደራሽ እንዲሆን ላይክ እና ሼር ማድረግ እንዳይረሳ። እንዲሁም ለቻናሌ ላይ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።